በአንድ ገዳም የሚኖር አንድ አባት ነበር። ለበዓል የሚለብሳት አንዲት ቀሚስ ነበረችው። ያችን ቀሚሱን አንዱ መነኮስ ላይ ሰይጣን አድሮበት ተፈታትኖት ያንን ልብስ ይሰርቀዋል፣ ወስዶ ባቱ ውስጥ ይደብቀዋል፣ የራሱ ቤት ውስጥ ማለት ነው። ከዛ ያንን ልብስ እዛ ቤት ውስጥ ደብቆ በገዳሙ ደግሞ አንድ ትልቅ አረጋዊ አባት አለና በጸሎትም በምክርም የሚያገለግላቸው እሱ ግር ስር ቁጭ ብሎ እየተማረ ነው። እና ያ የገዳሙ አበምኔት ልብሱን ፈልጎ ሲያጣት ከዛ እዚህ ጋር ነበር አጣውት ብሎ ደውል እንዲመታ ያደርጋል፣ አውጣጭኝ ማለት ነውና ደውሉ ሲመታ ይሄ ቁጭ ብሎ የሚማረው የሰረቀው ልብሱ ማለት ነው ደነገጠ። ከዛ ይሄ የበቃ አባት ስለነበረ እግሩ ስር ቁጭ ብሎ የሚማርለት ማለት ነው። ምን ነው ደውል ሲመታ ልብ ደነገጠ? አይ ደውሉ ያለ ወትሮ ነው የተመታው፣ መነኮሳቱ ተሰብስበው የሆነ ነገር ሊሉ ይችላሉ ብሎ ፈርቶ ነውና በቃ ልብሱ እንደጠፋ አውቋል ማለት ነው። ያንን ልብስ የወሰድኩት ደግሞ እኔ ነኝ ብሎ ተናገረ። ለጊዜው ነው ሰይጣን የሆነ ነገር ያደርጋል፣ ግን እውነተኛው ባህሪ ሲገለጥ ደግሞ ትጸጸታለህ፣ ትመለሳለህ ማለት ካፈርኩ አይመልስ ማለት የለብህም፣ ነፍስን ማዳመጥ አለብህ። እኔ ነኝ እኮ የወሰድኩት አለ። አትጨነቅ፣ የወሰድከው ልብስ ሸፍነህ አምጣና እኔ ቤት አስቀምጠው፣ አንተ ስብሰባው ላይ ተገኛሉ ያባት ማለት ነው። ሄደ፣ ልብሱን ደብቆ አምጥቶ ቤቱ ሰጠውና እሱ ሄደ ማለት ነው። ከዛ አውጡ ተባለ፣ የሚናገር ጠፋ። እና እንግዲህ ምንም ማድረግ አይቻልም፣ በየመነኮሳቱ ቤት ውስጥ ፍተሻ ይደረግ ተባለ ማለት ነው። ፍተሻ ሲደረግ ፍተሻውን የሚያከናውኑ አባቶች እዚህ አባት ቤት መጡ። የሌባው ቤት ተፈተሸ፣ ምንም የለም። እኚኛው አባት ቤት መጡ። መጀመሪያ ምን አሉ ሲመጡ? አባታችን እኛ አንተን ጠርጥረና አይደለም፣ እውነታቸውንም ነው፣ ሌባ ትሆናለህ ብለን ገምተን አይደለም። ነገር ግን ከሌሎቹ እንዳትለይ፣ የሌሎቹ ቤት ተፈትሾ ያንተ ቤት ሳይፈተሽ ሲቀር ሰዎች ያልተፈተሸው ቤት ውስጥ ሊኖር ይችላል እሱን ሌባ ብለው እንዳይጠራጠሩ ከሁሉም እኩል እንድትሆን ቤትን እንድንፈትሽ ፍቀድልን አሉት። እሱ ደግሞ ምን አለ? ዝም ብላችሁ ፈትሹ፣ እኔ ንጹህ ልሁን ሌባ ልሁን ምን ታውቃላችሁ እናንተ፣ የመጣችሁበትን ስራ ዝም ብላችሁ ገብታችሁ ስሩ አላቸው ይላል። ልክ ሲገቡ ልብሱን ፊት ለፊት አገኙት። እሱ ደግሞ ፊት ለፊት ነው ያደረገው። ፊት ለፊት አገኙት ልብሱን ማለት ነው። ወዲያው ዞሮ መተው ለካ ሌባ ነህ አንተ፣ እኛ ደግሞ ትክክለኛ አባት መስለን ብለው በጥፊ መቱት፣ ደበደቡት ይላል። ምንም በቃ ወዲያውን እርምጃ የወሰዱት ማለት ነው። እኛ አሁን ታሪኩን ስለምናውቀው ነው እያዘንን ያለነው። እዛ ቦታ ብንሆን እኛም ነው የምናደርገው። ይሄ ለካ እሱ ነው ብለው ቀጠቀጡት ይላል። ከዛ ከገዳም ሲያስወጡት እባካችሁ ሁለት ቅጣት አትቅጡኝ አለ። ከገዳምም መውጣት እንደገናም ደግሞ ሌባ መባለም። እኔ ሌባ ነኝ ትክክል ናቸው፣ ግን በገዳም ውስጥ ልሁንና የምትሰጡኝን ቀኖና እዚሁ ልጨርስ፣ ከገዳም እንዴት ወጣለሁ? አይ እኛ ከሌባ ጋር አንጸልይም ማለት ይላል። ቃል በቃል ከሌባ ጋር አንጸልይም ማለት ይላል። እባካችሁ እያለ ሲለምን እስከዚህ ድረስ እግዚአብሔር ከሸፈነልኝማ ከዚህ በኋላ ራሴ ኃጢአቴ መናገር አለብኝ ብሎ ያ ሌባው ማለት ነው። ይሄ አባት ስለኔ ነው እየተደበደበ ያለው፣ የሰረኩት እኔ ነኝ ብሎ ራሱን አጋለጠ ይላል። ያን ጊዜ በቃ ፍቅር በአካል በዛ ገዳም ውስጥ ታየች ይላል አበምኔቱ ማለት ነው። እና ይሄ ነው አየ፣ በማናቀው ነገር ውስጥ ነው የምንገባው። ሁሌ መጠንቀቅ አለብን። በቃ ለኛ ትክክል ነው፣ መረጃው ቀሚሱ አለ። እንደውም የደነገጡት ምንድነው ይላል? ሊያሳዩ ይሄውና ቀሚሱ ብለው ሊያሳዩ ሊያነሱት ሲሉ አልነሳለ ይላል። ከዛ ምንድነው ቀሚሱ ያልተነሳበት ምክንያት ሲባል ነው ሌባው እስከዚህ ድረስ እግዚአብሔር ከጠበቀኝማ ራሴን ልናገር ብሎ ቀሚሱ ያልተነሳላችሁ ንጹህ ስለሆነ ነው እሱ ብሎ የዛን አባት ንጽህና የተናገረውና መረጃዎች እንኳን መተው ነው። በጣም መጠንቀቅ መቻል አለብን። በጣም ስላየን ብቻ እንኳን ማውራት የለብንምና ምክንያቶቹን ማወቅ ወሳኝ ነው። ዝም ብሎ ግን የሰው ስም ማንሳት ብቻውን ሐሜት አይደለም የሚለው